ጣሊያን ቀይ ነች ነው ምል ሳንሲሮ ቀይ ነው እኛ በሁለት ሳምንት አንዴ ከውልቭስ ጋር እየተጫወትን ምናን አይደለም ማንቸስተር ቀይ ነች ቲክቶክ ቀይ ነው እኛ እንትናን ብራንድ ነን ትቀልዳለህ እንዴ ጣሊያንን ስጥት 1600 ኪሎ ሜትር በላይ ተጉዘን ጣሊያንን ድብድብ አድርገን አንበርብደን እንመለስልሃለን እኛ ምን አይነት ቡድን ምን አረ በስማ እኛ እኮ ለፕሪሚየር ሊግ እኮ በቃ የወገብ አጥንት እኮ ነን ታውቃላችሁ አከርካሪው ነን ለፕሪሚየር ሊግ በቃ ታላቅ ወንድማቸው ነን በቃ ለሙሉ ፕሪሚየር ሊግ ቡድኖች በስማ አርአያ ሂደ በቃ በምንም እኛ እንደዚህ ተረብሸን ተመተን አናቅም ግን ሂደን ሻምፒዮንስ ሊግ ላይ እንትን ብለ ተመለሳለን ምን አይነት ንጉሳውያን ይላሉ ደግሞ እነዛ አንበሳ ላይ ዝምብ ታርፋለችና ዝምቧ ከአንበሳው እኩል ነኝ ብላ ማሰብ ጀምራ ነበር ፕሪሚየር ሊግ ላይ ትንሽ እንትን ስትል ጣሊያን ቀይ ነች ግባ የኡነት ማለት ነው እኔ ክሬዲት መስጠት ወዳለሁ ሊቨርፑል ዛሬ ያሸንፏል ማለት ነው ኢንተር ሚላን በሜዳው በጣም ከባድ ቲም ነው ሻምፒዮንስ ሊግ ላይ ማለት የኡነት ማለት ሊቨርፑል አሁን ያለበት ፐርፎርማንስ ላይ ሆኖ አዌ ኢንተር ሚላንን ማሸነፍ በጣም ከባድ ነገር ነው ማለት የኡነት ቤስ ፕሌየራችሁ የዘንድሮ ቤስ ፕሌየራችሁ ዛሬ ሚስቴፕ አደረገላችሁ ሶቦዝ ላይ ምን አይነት ጨዋታ ነው የሚጫወተው ይሶይ ዘንድሮ ምንም ጤነኛ አይደለም ማለት ፔናልቲን ያገባው ማለት ነው ቨርስ ተቀይሮ ገብቶ ተጎትቶ አረ ባስቶኒ ምን አይነት የደደብ ውሳኔ ነው የሚወስነው በእናታ ምንም ያደርገው እንኳን ለምን እንደጎትቶ አላቅም ጨዋታው ግን በጣም ክፍት ነበር የኡነት አንድ ባዶ ብቻ ማለቅ የነበረበት ጨዋታ አይደለም ሊቨርፑል ተከላካዩ ብርግድ ረበስማ ብራድሊን ቋሚ ያድርጉት ስሙኝ ብራድሊን ቋሚ ያድርጉት ብራድሊ ሲከገባ በኋላ በጣም ነው የተጫወታችሁት የኡነት የሚላችሁ ማለት ኢንተሮች ማለት ነው በጣም ነው የሚቀራቸው ረበስማ ሜኪታሪያን ፓስ ዝም ብሎ ነው የሚበላሽበት እየሄዱ ምናን ነገር ማለት ነው ሊቨርፑል ዛሬ አሪፍ ነው የጫወቱት ባጠቃ አንድ ለባዶ አሸንፈናል የዚህ ሲዝን የጣሊያን ሴሪያ ምርጡን ቡድን አሪፍ ፐርፎርማንስ ላይ ያለውን ኢንተር ሚላንን በሜዳው ሄደን አሸንፈናል ደስ ብሎኛል ለቡድኔ አሁን ባለው ነገር በሊቨርፑል ጉዳይ በሳጭም ነገር ግን እንደ ቡድን ግን ደስ ብሎኛል ስላሸነፈን ምክንያቱም አዴንዶ ዘዴ ሊቨርፑል ክለቤ ነው የምደግፈው ቡድን ነው አሸንፈናል ነገር ግን እዚህ ጨዋታ ላይ ምንም በቃ ምንም የሚያረካ እግር ኳስ እንኳን አላየንም ዝብርቅርቁ የወጣ ኳስ ነው ያየነው ዝብርቅርቁ የወጣ ጨዋታ በኢንተር ሚላን በሊቨርፑልም ሳይድ ዝብርቅርቁ የወጣ በቃ ምንም ይሄን ያህል ጓግታችሁ የምትጠብቁት የምታዩት የቻምፒየንስ ሊግ ናይት ጌም አላየንም ስማማላችሁ ከኔ ምንም በቃ ለሚስብ አይነት ጨዋታ አልነበረም ነገር ግን በፍሎሪያን ቪርስ ምክንያት የተገኘችውን ፔናልቲ በዚህ ሲዝን ምርጥ ብቃቱን እያሳየ የሚገኘው ሰቦስ ላይ አስቆጥሮ እንግዲህ አንድ ለባዶ አሸንፈናል አሪፍ ውጤት ነው ቻምፒየንስ ሊጉ ላይ እስከ 8 ያለውን ቦታ ይዘን ካለፍን ወደ ፕሌይኦፍ አንሄድም ስትሬት ነው የምናልፈውና ለዛም ደግሞ ይሄ ውጤት ይረዳናል እና አሸንፈናል ደስ ብሎኛል ያው በቃ እንደ ክለብ ደስ ብሎኛል ያለው ሲቹዌሽን በሊቨርፑል ግን ስቲል ደስተኛ አይደለም እንደ ድሮ ሞቲቬት ሆኜ አሸነፈን ምናምን ወይ ባክ ምናምን እንደል እንዳጠብቀኝ ገብቷል ምንም ኢነርጂው ላይ የተሟጠጠ መሐመድ ሳላህን ያስቀየመው አርኒ ስሎት ዛሬ ተሳካለት ሄዶ ኢንተር ሚላንን አንድ ለባዶ መጀመሪያ ባስኬትቦል መጫወት ቢያቆሙስ ተጫዋቾቹ በቃ አይፈልጉትም ምን አይነት ሽት ፉትቦል ነው የተጫወታችሁት ኮናቴ ቻምፒየንስ ሊግ የሆነ ወደ ጣሊያን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል ወደ ስፔን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል ፕሪሚየር ሊግ ውስጥ መቆየት ስለማይፈልግ ሽት ፐርፎርማንስ ያሳያል ይሄ ሰውዬ ስለ ኮንትራት ነው እያሰበ ያለው ሌላም ነገር ምንም ነገር እያሰባል ፔናልቲ ተሰጥቶሽ አሸነፍሽ ሶቦዝ ላይ አንድ ተጫዋች ነው ያለሽ ሶቦዝ ላይ ብቻ ዶሚኒክ ሶቦዝ ላይ የሚባል ተጫዋች አለሽ 10 እና አለሰንማ አዌይ ሲሄድ እኮ ይብስበታል አዌይ ሲሄድ ይብስበታል ሁለት ተጫዋች አለሽ አለሰን ሳይጎዳ አንዳንዴ አንድ ተጫዋች አለሽ ሌሎቻቸው አርኒ ስሎት አውት ናቸው አርኒ ስሎት አውት አርኒ ሎስት ገባርለ አሁን ማን ነው እንዲሳካልሽ ከፈለግሽ እኔ ቡድንሽ ላይ እንድትቋጥሪ የሚፈልግ ሰው አይደለም ቡድንሽ ላይ መቋጠር የለብሽ እንዲሳካልሽ ማን ነው ነገ ለማን ሲቲ አብረን ሶስታችንም ማን ሲቲዎች አንቺ እኔ ማን ሲቲ ለራሷ ጥቅም ሊቨርፑል ዣቪ አሎንሶ እንዲባረር እናንተ ጋር እንዲመጣ እኔ ደግሞ የእንግሊዝ ክለብ ማድሪድ ተመቸኝ አልተመቸኝ ጉዳይ አይደለም ማን የእንግሊዝ ማን ዩናይትድ ከሪያል ማድሪድ ቢጫወት ለማን ዩናይትድ ነው ደግፈው ገባሽ አይደል ፕሪሚየር ሊጋውያን ስለሆንሽ ማን ዛሬ አልተዋረድሽም እኔ ግን ኢንተርን ሄጄ ምን እንደማደርገው ከናቀሽ ድንገት ከገመተሽ እኔ ኢንተርን ሄጄ ምን እንደማደርገው አሳይሻለሁ ወር ዘ ገነርስ ሊቨርፑል ማለት ይሄ እኮ ነው ከማድሪድ ቀጥሎ እኩል የምጠራው እኮ ሊቨርፑል ነው አለቀ ማድሪድ ጠርተህ ሊቨርፑል ነው የምጠራው እኮ የቻምፒየንስ ሊግ ንጉስ የአውሮፓ ንጉስ
የእንግሊዝ ፕሪሚየር ሊግ እኮ ስም የሚያስጠራ እኮ በሻምፒዮንስ ሊግ ሊቨርፑል አለቀ እኮ። ከሊቨርፑል ውጭ ማን አለ? ኢንተርም በሜዳው ሁልሽም ነጥብ ይጥላል። ሊቨርፑል አበቃለት አከተመለት ስትይ ኢንተርም ሰፈት። ይሄ ነው ሊቨርፑል ጀማው፣ ይሄ ነው ክለብ። ካርትስ ጁስ ምን አይነት ዚነዲን ዚዳን ነው? ዚነዲን ዚዳን ዛሬ አኩርታችሁኛል። ደባሪም ጨዋታ ቢሆን ክለባችን በውዝግብ ቢሞላም ይሄ ሊቨርፑል ነው፣ የአውሮፓ ንጉስ፣ የቻምፒዮንስ ሊግ ንጉስ። አኩርታችሁናል ዛሬ። የቻምፒዮንስ ሊጉ መጣንልሽ። ፕሪሚየር ሊጉ ብታበልጭኝም ዲቻው ታይተሻል ጀማው። እዛ አርሰናል ጀማው ማን ነው እንደኔ ይጫውታ አስጠልቶት ሸክኮት ማለት ነው። በጣም ድብር ብሎት የቀየረ ማን እጃውታ እኔ አለው በለኝ እንዴት ነው የሚሸክከው? ዛሬ ጨዋታ ማን ወይ ኢንተር አያምር ወይ ሊቨርፑል አያምር። በቃ እንዲሁ የዛገ ጨዋታ ማን እኔ እዚህ ጨንቀኝ ወደ ቼልሲ ቀየርኩት ምኑም ደስ አይልም ምኑ ማለት ነው። ለማንኛውም በዚህ ጨዋታ አንድ ጥሩ ነገር ያዩት ምን መሰላችሁ? ሊቨርፑል 3 ነጥብ ይዞና አሸንፎ መውጣቱ ብቻ በቃ ጥሩ ነገር ያለው እንጂ ከዛ ውጪ በጣም ሽካክ የነበረ ጨዋታ ምንም ለአይን ራሱ የሚስብ አይነት ጨዋታ አልነበረም። ጀማው የሞሳላ ጫና አለበት በዚህ በኩል መላጣው ላይ የማሸነፍ ጫና አለበት። በዚህ ላይ ሽንፈት በጣም እየበዛ ስለሆነ ቡድኑ ላይ አቻና ሽንፈት ስለሆነ በዚህ ጨዋታ አሸንፎ የመውጣት ግዴታ እንዳለበት አምኖ እንደገባ ያስታውቃል። አርነ ስሎት እጅግ ቀፋፊ በሆነ ሁኔታ ግን 1-0 በሆነ ውጤት ሊቨርፑል አሸንፎ ወጥቷል። የ3 ነጥብ ፉንግ የለውም በሉ ሊቨርፑላውያን ይመቻችሁ። ጨዋታው ግን ቀፋፊ ነበር፣ ምንም አታመጣም። እንዴት እንደሚያስጠላ ፒስ። አርነ ስሎትን እፎይ ራሱ ሊቨርፑልን ደግሞ ትንሽ የሚያስብል ውጤት ነው ሳንሴሮ ላይ ሄዶ አስመዝግቦ የመጣው አንፊልዱ ክለብ ማለት ነው። እንደሚታወቅ ነው ቻምፒዮንስ ሊግ ላይ ግራ ቀኝ የሆነ ክለብ ነው። ምንም የሚያዳምጠው ነገር የለም። የእንግሊዙ ካፖ ነው በቻምፒዮንስ ሊግ ሀቂቃው ነው ማለት ነው። ነገር ግን በዛሬው ጨዋታ ላይ አስገራሚው ነገር ታግለው ነው 1 ጎል ያስቆጠሩት። እሱንም ደግሞ ፍሎሪያን ቬርቲስ ተቀይሮ ከገባ በኋላ ያስገኛትን ፔናልቲ ነው ዶሚኒክ ሶቦዝ ላይ እጅግ በጣም አስገራሚ ጎል አስቆጥሮ 1-0 ማሸነፍ የቻሉት ማለት ነው። በእርግጥ በዚህ ጨዋታ ይሸነፋሉ ተብሎ ሲጠበቅ ነበር ሊቨርፑሎች። ነገር ግን እኛ ጓታ ቻምፒዮንስ ሊግ በሜዳ ከሜዳ ውጭ ምንም የምናዳምጠው ነገር የኤርፎን አድርጎ ገቡ። ስሎት ኖ ሳላ ኖ ፕሮብሌም ብሎ ነው የገቡት። ይኸው እንደሚለውም 1-0 አሸንፈው ወጥተዋል ማለት ነው። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ ይደረግ።